ምንድነው የጦርነቱ ምክንያት? እኛው ራሳችን ነን። ጦርነት መቆም የሚችለው እኛ ሰላም ስንሆን ነው። እኔና ጀለስ መስማማት ካልቻለን ጦርነት መቆም አይችልም ማለት ነው። ገባ አይደለ? ሲጀመር እንና አንተ መስማማት ምንችለው አንተ ለራሲ የምትሆነው ሁሉ ለኔ መሆን ሲችል ነው። ምክንያቱም እኔ ተጠቃሚ አይደለም ባንተ ውስጥ አልችልማ። እኔ ሰው ነኝ ተረዳኝ። ስለዚህ ሰላም የለም ማለት ነው። እኔና በእኔና ባንተ መካከል አሁን ሰላም አይፈጠርም። ምክንያቱም አንተ ለኔ ማሰብ ካልቻልክ እኔ እንዴት ነው አብረን መግባባት ምንችለው? ምክንያቱም ጠይቃላ እንዴ ስስጠግብ እኔ መብላት መቻል አለብኝ። ቢያንስ ባልጠግብ እንኳን ራሱ ማለት ነው መብላት መቻል አለብኝ። ትንሽ ለጤንነቴ መሆን ማለት ነው እንዴ ሁላችንም በነገራችን ላይ ሰላም መፍጠር ምንችለው ምንድነው ስንተሳሰብ ብቻ ነው ብዬ ነው። ስንስማማ ፋሚሊ ስንስማማ እኛ ሰላም መፍጠር እንችላለን። ያ ጦርነት መቆም የሚችለው እዛ ጋር አጠገብ ካለ ጎረቤት ጋር መስማማት ስችል ነው። እንደ ድሮ እንጀራ ይዘ ሄደ ወጥ አስጨምረ መብላት ስችል ነው እዛ ጋር ሰላም የሚመጣው ማለት ነው። ካለበለዚያ መቼም ጦርነት አይቆምም። እኔ ግን አንድ ሐሳብ አለኝ የምሬ ነው የሚለው ለምን ሁላችንም ማለት ነው ይሄ የፖለቲካ ምናምን በባል አባቶች ለምን አንተዳደር? ያ በደንብ ማለት ነው እግዚአብሔርን የራሴ ሐሳብ ነው ባይዘ የምሬ ነው የሚለው እዛ ጋር አሪፍ ነበር የራሴ ሐሳብ የዛኔ ማለት ነው። ደንብ ቢሆን በቃ ዝም ብለን ማለት ነው አንተ በባል አባቶች ብንተዳደር እንደዛ በሆነ አሪፍ። ምክንያቱም ማንንም ሰው ይክስ ምናምን ነገር ወፍ በቃ እዛ ጋር ነው የሚፈታው ያለው ነገር ማለት ነው። የሚቀጣም ከሆነ እዛ ጋር ይቀጣል ለተወሰነ ጊዜ ከሰፈር አሁን ምን ነው እውነቱን ልንገራችሁ ማለት ማርያምን እውነቴን ነው የሚልክ ማለት ነው። ለምን እንደሆነ ታውቃለህ? አሁን ማንንም እናንተ ተጣላን በቃ ሄደ ምናምን ነገር ፖሊስ ጣቢያ ውሳኔ አግኝቶ ፍርድ ቤት ተከሰው እሱ ማረሚያ ለምሳሌ ተበዳይ እኔ ከሳሽ ቦም ማለት ነው ውሳኔ አግኝቶ ማረሚያ ሄዶ ራሱ እርቃንጣ ነው መባለው። ስለዚህ መታረቃችን ላይ ቀር ነገር ለምን እንጣላለን? መታረቃችን ላይ ቀር ነገር ለምን ይሞታል? ኢትዮጵያ ላይ አሁን በዚህ በቃ አሁን ስንት ሰዎች ሞተዋል ቀብረናል አይደል? በቃ ወንድም መገዳደል ወንድም ሞቶ አረ አከረ ሞተ በቃ ሞት ተራ ነገር ነው። እሱም ገድዬ ምን ጥቅም ምንም ጥቅም የለም። ስለዚህ ሰላም ስለዚህ ሰላም ነው የሚሻለው። ለዚህ ይሄ ክስ ምናምን ባለው ነገር ቀርቶ ሲቀጥል ደግሞ በቃ ሄዳችሁ መታረቃችሁ ላይ ቀር መጨረሻ ላይ ይሄ ሰላም ባለው ነገር መምጣቱ ላይ ቀር አረ ወጣቱ ለምን ይሞታል? ወጣቶች እነዚህ ምስግን እናቶች ለምን ይሰቃያሉ? ለፖለቲካ ብላችሁ እንዳትሞቱ እዛ ጋር ለወንበር ብላችሁ እንዳትዋጉ ማለት ነው። በቃ ለራሳችሁ ህይወት ኑሩ፣ ለእናታችሁ ኑሩ። እዛ ጋር 3 ሊትር ውሃ ብትቀዳላት ለእናት ታግዛለ። የምሬን ነው የምለው እኮ እግዚአብሔርን ነው እውነቴን ነው የምለው። ምክንያቱም ወጣቱ ምንም ማረጋቸው አሁን ላይ ግዴታ ነው በቃ የሆነ ሰዓት ላይ እንደዚህ ባር ግዴታ መጣለ። እኔም ሄዳለሁ አሁን እኔም ልዋጋ ይችላል እሱም ልዋጋ ይችላል። ኑሮ ሲመረው ሰው ምን ያደርጋል? ይዋጋል በቃ። ስለዚህ ወጣቶች ሰርታችሁ ራሳችሁን ለመቀየር ሞክሩ። ያው እና እኔ መምከር አልችልም ግን ያው እኔም ራሴን ለመቀየር እየጣርኩ ያለው ሰው ነኝ። እናንተ ሞክሩ ይሳካ። በቃ ሰላም ነው በቃ ዝም ብለን እስኪ እንግባባ። የምሬን እምላችሁ ይሄ ድንበር ሰፈር ምናምን ነገር ተታችሁ ማለት ነው። ወጣቱ ስራ ቢሰራ እኮ ምንም ነገር የለም። ወጣቱ ስራ ስላጣ ነው ሀገር እንደዚህ ምናምን እንደዚህ በቃ እናንተ ራሳችሁ አታጣሉን እስኪ አታጣሉን በቃ ተውን እስኪ። ማርያም ምን ግን ለምን ወይ ፈጣሪ በመጣ እንዴ መጥቶ ቢወስደን በገላገለን ይድማት ምናምን ነገር ማለት ነው። ሁላችንም አንዴ ቢወስደን ራሱ ትልቅ ነገር ነው። እኔ የምፈልገው ማለት ነው አሁን ከፈለገ እንደሆም ማለት ነው በሽታ መጥቶ ወይ አንዴ ጠቅልሎ ይግደለን ወይ ፈጣሪ አንዴ መጥቶ ይውሰደን እንጸልይ ካልሆነ በቃ እስከመቼ ነው እኔ ተገዳደለን ዝም ብለን እዚህ መሞቴ ላይ ቀርምን እዚህ ወንድም እንግዲህ የምታሰር የሆነ ብቻ ሆነ ነገር መጥቶ በቃ ከዛ በኋላ ሰው ይደብራል። በቃ ፈጣሪ ያለው ሆነ በቃ ፍቱ ጦርነትን ፍቱ በቃ ሰላም ይሻላል ፍቱ።